ብርሃን የተሰበከበት መላእክት ከእረኞች ጋር ያመሰገኑበት የምስጋና ዕለት እርቅ የተጀመረበት ዕለት ነው። ይህን ወቅት ስናከብር ምን ጊዜም ማሰብ ያለብን አምላካችን ምን ያህል በወደን ነው ሰው የሆነው። ሰው ዛሬ ካለንበት ዘመን እንደምታውቁት ሰው አየሁ እያለ ሰው ወደሌለበት ቦታ በሚሄድበት ሰው የሚያውቀው ሰው ሲኖር እየሸሸ በሚሄድበት ዘመን ላይ ነው ያለነው። ሰው የጠላበት ዘመን ላይ ነው ያለነው። ወንድም ከወንድሙ የሚሸሽበት፣ አንዱ ከአንዱ የሚርቅበት፣ ሲቀርቡት የሚርቅ ሲያደርሱት የሚመጡት ሲወዱት የሚጠላ ዓለም ነው ያለነው። ግን አምላካችን ምን ያህል በወደን ወደዚህ ወደ ምድር መጣ። እንዴት የእኛን ሥጋ ለበሰ! የክፉውን ሥጋ ከንጽሕት ከቅድስት ድንግል ማርያም ሥጋ ነሳ፣ ተዋሃደ፣ አንድ ሆነ፣ ወገኖቹ አደረገን የሚለው መጽሐፍ ቅዱስ። ወገኖቹ አደረገን። እኛ ስንጠላው እሱ ወደደን፣ እኛ ስንሸሽ እሱ ፈለገን። የመጀመሪያዎቹ ሰዎች ታስታውሳላችሁ፣ አዳምና ሔዋን ሰጥቷቸው በገነት ያለውን ፍሬውን ሁሉ እንዲበሉ ሰጥቷቸው፣ እንስሳቱን አራዊቱን ሁሉ እንዲበሉ እንስሳቱን አራዊቱን እንዲገቡላቸው አድርጎ ፈጥሯቸው በአርአያውና በምሳሌ ሰው ለመጀመሪያው ጀምሮ ነው የተደረገው። በአርአያውና በምሳሌ ፈጥሮ አክብሮ አስቀመጠው። ነገር ግን አትብላ ያለውን ዕፀ በለስ በሉ። የፈጣሪውን ቃል ከመጠበቅ ይልቅ የሰይጣንን ድምፅ ሰምቶ የፈጣሪውን ቃል ዘንግቶ አትብላ ያለውን ዕፀ በለስ በልቶ ከክብሩ ተርበተራቆተ ጊዜ ወደ ጫካ ነው ሄደ የሸሸው። በዚያ ጊዜ ጀምሮ የፈጠረው አምላክ ተከተለውና አዳም ሆይ ወዴት ነው ያለህ አለው። አዳም የተሸሸገበት ቦታ እግዚአብሔር ጠፍቶት አይደለም፣ ኋላ ሰው ሆኖ እንደሚያድነው ሲያመለክተው። ከዚያ በኋላ ፈለገው እግዚአብሔር በጫካ በተደበቀበት ቦታ ላይ ፈለገው። የሰጠውን የብርሃን ልብስ ቢያጣ ቢራቆት ራቁቷን መሆኗን ብታውቅ እሷን እሱም ራቁቱን መሆኑን ቢያውቁ እግዚአብሔር ደግሞ የማያልቅ ልብስ ሰጣቸው። በኋላም ደግሞ ከሰማየ ሰማያት ንስሐ ሊገባ አዳም ብትወለድ በአፉ ስለት ፈቃድ አላት። ብትወለድ በሁለት ቀን በአምስት ቀን ከአምስት ተኩል ላይ ከሰማየ ሰማያት ወርጄ ከልጅ ልጅ ወልጄ አድንሃለሁ አለ። እርሱም አዳምም ልጆቹም ሲጠባበቁ ሲቆጥሩ ጉባኤው ሲያልቅ ቀጠሮ በደረሰ ጊዜ ከትግባና መጣዳድምቶች በቤተልሔም አንደኛ እመቤታችን ቅድስት ድንግል ማርያም የዳዊት ዘር በመሆኗ ጸንሳ ሳለ በወቅቱ ሁሉ በየነገዱ ይቆጠር ስለነበር ድንግል ማርያምን ከዮሴፍ ጋራ ከእጮኛዋ ከዮሴፍ ጋራ ጸንሳ ሳለ ልትቆጠር ወደ ቤተልሔም ገባች። የዳዊት ከተማ ስለሆነች ቤተልሔም የዳዊት ነገድ ይኖርባት የይሁዳ ነገድ የሚኖሩባት የነበረች ስለሆነ የያዙ አካባቢ እርሷ ድንግል ማርያም ወደዚያ መጣች። በዚያም ሰዓት የመውለጃዋ ሰዓት ደረሰ። ቦታው ሁሉ በሰው ተጨናንቆ ስለነበረ ማደሪያ ስላልነበራቸው በበረት ተወለደ ይላል። በበረት በተወለደ ጊዜ ከብቶቹ አሟሟ ቆርጥፋቻቸው ላሞቹ፣ አህዮቹ፣ በጎቹ እስጢፋሳቸውን አሟሟቱ። እስመ አልቦሙ መካነ ሰማይ ደረሱ። ለእነሱ እግዚአብሔርን የሚያሳድግ ክርስቶስን የሚያሳድግ ድንግል ማርያምን የሚያሳድግ ቦታ
የተወደዳችሁ ምዕመናን በዚያ ጊዜ እርሱን የሚያሳድር ቦታ ሲቦታል ዛሬስ ቢሆን ክርስቶስ የሚያድርበት ቦታ አለ ወይ? በየቤታችን ክርስቶስ በሕይወታችን ሊያድር ይፈልጋል። እነሆ እኔ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢያገኝ ባገኝ እገባለሁ ብሏል። የእያንዳንዳችን ቤት የእግዚአብሔር ቤተ መቅደስ የሆነው ልባችን በክፋት ተሞልቷል። እንግዶች ሞልተውት ነበር የሚለው በያዘነ ቤቶች በእንግዳ ተሞልተው ነው እሱ ማደሪያ አጥቶ በምሕረት የተወለደው። ዛሬ ወደ እያንዳንዳችን ሕይወት ቢመጣ የሚያድርበት ቤተ መቅደስ የሆነ ንጹሕ ልብ አለ ወይ? በዘረኝነት ልባችን ተሞልቷል። ልባችን በተንኮል ተሞልቷል። በምቀኝነት ተሞልቷል። በክፋት ተሞልቷል። በጥላቻ ተሞልቷል። በባዕድ አምልኮ ተሞልቷል። እግዚአብሔር የማይወዳቸው ነገሮች ሁሉ ሞልተውታል ውስጣችንን። እንዴት ነው አምላካችንን ልናስተናግደው የምንችለው? ቢመጣ ይሄ ተጠርጎ ካልወጣ አምላካችን በቆሸሸ ቦታ አያድርም። ለመጀመሪያ ጊዜ በቆሸሸ ቦታ የእኛን የቆሸሸ ሕይወት ያነጻ ያድነን ዘንድ የቆሸሸውን ሕይወታችንን ያነጻ ዘንድ የተዋረደውን ከፍ ያደረገን ዘንድ በተዋረደው ቦታ ተወለደ አምላካችን። የተዋረደውን ሥጋ ለበሰ። እንደገና ደግሞ የተዋረደው ቦታ ተወለደ። እኛን ያነጻን ዘንድ ቅዱስ ንጹሕ እግዚአብሔር በዚያ በቆሻሻ በረት ተወለደ። ይህን ስናከብር ይህን አይተው መላእክት ስርዓተ እግዚአብሔር ተፈጸመ ብለው ያመሰግናሉ። ወጥንተ አልቦ ውስተ ሕፅንከ ረከቡ በምስማዕ ወመንፈስ ቅዱስ። በቤተልሔም ከእመቤታችን እቅፍ ላይ ተቀምጦ እመቤታችን ታቅፎ እያለ መላእክት በሰማይ ደግሞ ከአብና ከመንፈስ ቅዱስ ጋር ቁጭ ብሎ አገኙት። ዓለምን ከፈጠረበት ጥበቡ ይልቅ እግዚአብሔር ዓለምን ያዳነበት ጥበቡ እጅግ ረቂቅ ነው። ሥጋ ለብሶ ሰው ሆኖ በሥጋ የገባውን ኃጢአት አስወገደልን። ስለዚህ ይህንን ስናከብር እኛም በሰላም ሆነን በፍቅር ሆነን በአንድነት ሆነን በመተሳሰብ ሆነን የተጣላ ታርቆ የቀና መልሶ የበደለ ክሶ በአንድ ላይ ሆነን ማክበር በፍቅር ሆነን ማክበር ክርስቲያናችን ብሉይ ኪዳንን ስርዓቱን አዲስ ኪዳንን ስርዓት ሁሉንም አስተባብራ የያዘች ቅድስት ንጽሕት ቤተ ክርስቲያን ቤተ ክርስቲያን የምታወጀውን አዋጅ ማድመጥ እና በተግባር መዋል ያስፈልጋል። በዛሬው ዕለት ጋብቻቸውን የፈጸሙ ልጆቻችን ምን ያህል ደስ ይላሉ። በዚህ ዘመን ጋብቻ በጠፋበት ዘመን፣ ብርቅ በሆነበት ጋብቻ እንደ እሾህ የሚፈራበት ዘመን ላይ በጋብቻ መወሰን ቀላል ነገር አይመስላችሁ፣ ትልቅ ነገር ነው። ይህ ቤተ ክርስቲያን አንዱ ልታበረታቸው የሚገባ ነገር ቢኖር ትዳር። ምክንያቱም ትዳር የመልካም ማህበረሰብ መገኛ። መልካም ማህበረሰብ የሚገኘው ከመልካም ጋብቻ ነው። ዛሬ በየቦታው ትውልዱ አውሬ የሆነ ሰው ጋብቻውን ስለማያከብር እዚያም በዚያ ስለሚል በተቀደሰ ጋብቻ የተቀደሰ ዘር የሚወጣው የሚገኝ እና ጋብቻን ማክበር፣ በጋብቻ ሶስት ናችሁ፣ ጋብቻችሁን ማክበር፣ ትዳራችሁን ማክበር። እህቶች ባሎቻችሁን ማክበር፣ ባሎች ወንዶች ሚስቶቻችሁን ማክበር፣ መከባበር ይገባል። ዛሬ የተነበበው ጸሎት ላይ ሰምታችሁት ከሆነ ሳራ አብርሃምን ጌታዬ ትለው ነበር፣ ትታዘዝለትም ነበር። ያ ማለት እሱ ብቻ ነበር፣ እሷን ታዝ ነበር፣ ይሰማሙ ነበር፣ ይደማመጡ፣ ይከባበሩ ነበር እና በመደማመጥ ትዳር የሚመራው በመደማመጥ እንኳን ትዳር ሀገር እንኳ የሚመራው በመደማመጥ ነው። በአምባገነንነት የሚመራ እንኳን ሀገር ትዳር ራሱ
ቶሎውኑ የሚከተለው አምባገነንነት ሲመጣ ነው። ከሁለቱ አካል አንዱ እኔ ነኝ በላይ ማለት ሲጀመር ነገሮቹ ተበላሽተዋል። ስለዚህ መፈቃቀር፣ መከባበር፣ መደማመጥ ያስፈልጋል። እግዚአብሔር አንድ ያደረገው ሰው አይለየውም ነው የተባለው። ያ ማለት ምን ማለት ነው? እቺ አትሆንም ተዋት ማለት አይችሉም። እናትና አባት አይሆንሽም፣ ይሄ የሚረዳ ሰው አይደለም፣ እንዲህ ነው አይሆንሽም፣ ይቅርብሽ የሚል ሰው ደግሞ መለከቱ ሁለቱ ተስማምቶ አንድ ከሆኑባት ክላስ ጀምሮ ለእርሷ እሱ ለእሱ እሷ ብቻ ሁለቱም ደግሞ ወደፊት አባቱን እናቱን ሄደዋል ከሚስቱም ጋር ምን ይላል ይጣበቃል። ሁለቱ አንድ ስጋ ይሆናሉ። ፍቅር ወደ ላይ ሳይሆን ወደ ታች ነው። እንደምታውቁት አምላክ የሰው ፍቅር አምላክን ወደ መሬት ሳበው የሚለው ሰው እናቱን አባቱን የረዳ የነበረው እናቷን አባቷን ተረዳ የነበረው አይረዱም ማለት አይደለም። የበለጠ ወደ ታች ልጅ ሲመጣ ወደ ልጅ ይሆናል ማለት ነው። ወልደ ቅመሰው ይላሉ እናቶች። አንዳንድ ልጅ ደረጃ የሆኑባቸውና ስንሰፈስፍባቸው አሁን ይሄ ልጅ ምን ሆኖ ለምን እንደምትሆኑ ይላሉ ጉረቤት። አይ ይህን የሚያውቀው የወለደ ነው ይላሉ እናቶች። እና ምን ማለት ነው? በአጭሩ ወደ ላይ ሳይሆን ወደ ታች ነው የሚመጣው። የባል ሚስት የሚስት ባል፣ ከዚያ ለሁለቱ ቀጥሎ ማለት መጀመሪያው እግዚአብሔር ነው። ከዚያ ባልና ሚስት፣ ከዚያ ዝቅ ብለው ልጅ፣ ከዚያ በኋላ መናቱ ነበር። ከዚያ ወንድም እህት፣ ከዚያ ጓደኛ መጥቶ መጀመሪያ ላይ ሲገባና በእሱማ አትምጭብኝ፣ በእሷማ አትምጣብኝ፣ አንድ እሷ ብትኖረኝ ጓደኛ ማለት ከተጀመረ ነገሮች ተበላሽተዋል። ከማን ጋር አየሁት፣ ከማን ጋር አየሁት፣ ስልክ መጎርጎር፣ አንዱ ሌላ ነገር ማለት ሲጀመር ነገሮች ተበላሽተዋል። ትዳር ማለት መተማመን፣ አያረገው ብላ ማመን፣ አታረገው ብሎ ማመን ይቻላል። በዚህ አይነት ሲሆን ያያቸው መልካም ፍሬ ማፍራት ይቻላል። እና እናታችን በትዳር ያልተወሰናችሁትን መልካም ትዳር እግዚአብሔር ይስጣችሁ። በትዳርም የተወሰናችሁ ትዳራችሁን እግዚአብሔር ይባርክላችሁ። የወለዳችሁ ልጆቻችሁን ይባርክላችሁ። ዛሬ በቤተልሔም የተወለደው ሕፃን በአጠቃላይ ሁላችንንም ለመባረክ የመጣው በረከቱ በሁላችን ላይ ይሁን። እግዚአብሔር ከሁላችን ጋር ይሁን።